ሳራ ልጇን ለማዳን ስትል ከባለ ሀብቱ ዛይን ጋር ያሳለፈቻት ያቺ ሌሊት ሌላ የፍቅር ታሪክ ምዕራፍ ከፍታለች። ዛይን ለጊዜያዊ ስሜቱ ሲል ገንዘብ ከፍሎ ከሳራ ጋር ያደረባትን ያቺን ቀን ይረግማት ጀምሯል። ነገር ግን ደግሞ አሁን ያ በሴት ልጅ ፍቅር አልንበረከክም ባዩ ዛይን በሳራ መሸነፉን አምኖ እጅ ነስቷል። በቅድሚያ የዝን ፊልም የመጀመሪያ ክፍል ያላያችሁ ቤተሰቦች እናት ልጇን ለማዳን ስትል ለዚህ ታሪክ የበቃችበትን ትዕይንት ገብታችሁ እንድታዩት እንጋብዛለን። ዛይን ሳራ ስራዋን ካቋረጠችበት ጊዜ ጀምሮ በጣም አስከፊ ሁኔታ እያሳለፈ ይገኛል። ነገር ግን በዚህ መሃል ሳራን በድጋሚ ማየት የሚያስችል አንድ የምስራች ተነግሮታል። ይኸውም ሳራ በአንድ ወቅት በበላይነት ስትመራው የነበረው ፕሮጀክት በዓለም አቀፍ የስነ ህንጻ ሽልማት አሸናፊ ሆኗል። ይህ ሽልማት ማለት በኢንዱስትሪያቸው ውስጥ ከፍተኛ መነቃቃት የሚፈጥርና ትልቅ አበርክቶት ያለው ነው። በዚህም በሳራ አማካኝነት ድርጅቱ ያስመዘገበውን ይህን ድል ለማክበር ዛይንና አጋሮቹ ትልቅ የራት ግብዣ ደግሰዋል። በዚህ ግብዣ ላይ ሁሉም የድርጅቱ ሰራተኛ ቤተሰቡን እየያዘ ታድሟል። ዛይንና የስራ አጋሩን በተመሳሳይ እናታቸውን ይዘው የራት ግብዣው ላይ ታድመዋል። ዛይንና ሌላኛው የድርጅቱ ሸሪክ በእናቶቻቸው በኩል እንዴት ይህን የመሰለ ስኬት ያስመዘገበችን ሰራተኛ ከድርጅታቸው ታባረራላችሁ የሚል ወቀሳ እያስተናገዱ ነው። በሌላ በኩል ሳራ አሁን ያለችበት ህይወት በደስታ የተሞላ ሆኗል። በአንድ በኩል በስራው ዓለም አቀፍ ሽልማት ያገኘ ዝነኛ ሆናለች። በሌላ በኩል ደግሞ ያ በመከሯ ጊዜ መጽናኛ ይሆናል ልጇ ሙሉ በሙሉ አገግሞ ከሆስፒታል ወጥቷል። በእርግጥም እንዴት ሳትደሰት! ብቻ ትዕይንቱ ይቀጥላል። ያ አይንሽን ላየው አልፈልግም ሲል የነበረው ሽማግሌው አማቿ ደግሞ በጸጸት ተመልሶ አሁን የትኛውንም የሞራል ካሳ ከፍሎ ወትሮ የነበራቸውን ግንኙነት ማስተካከል ፈልጓል። ነገር ግን ይህን ለማድረግ ሽማግሌው አሁንም በከባዱ የተሰበረውን የሳራን ልብ ሊጠግን የሚችል ብዙ ጥረት ማድረግ ይጠበቅበታል። ሽማግሌው ለብዙ ዓመታት የልጅ ልጁን አምኖ መቀበል አልፈለገም ነበር። አሁን ደግሞ ሳራ በምላሹ ሽማግሌው አማቿ ከልጅ ልጁ ጋር ጊዜ ማሳለፍ ቢፈልግም እምብዛም ደስተኛ አይደለችም። ይህም ሆኖ ግን ሽማግሌው ተስፋ ሳይቆርጥ የልጅ ልጁን ለማየት በድፍረት ወደ ሳራ ቤት መጥቷል። ወትሮም የሳራ ነገር ሲያስጨንቃት የነበረችው የሴት አማቿ በበኩሏ ለልጅ ልጇ አንዳንድ ስጦታዎችን ይዛለት አብራ መጥታለች። በሌላ በኩል የዛይን እናት የልጇ ትካዜና ያልተለመደ ባህሪ ያስጨንቋታል። በዚህም ልጇ ያጋጠመውን ነገር ለማወቅ ቤቱ መጣ የሆነውን ነገር ሁሉ እንዲነግራት ትጠይቋለች። ቀጥላ በዚያ ሴት ምክንያት ነው ወይ እንደዚህ የሆንከው ስትል ልታወጣጣው ትሞክራለች። ዛይን በምላሹም በእናቱ ንግግር ይናደድና በዚያች ሴት ስትይ ምን ለማለት ፈልገሽ ነው ሲል ለእናቱ በቁጣ የተሞላ መልስ ይሰጣታል። ዛይን ቀጥሎም እናቱ ሴቶችን በተመለከተ ከልጅነቱ ጀምራ ስትነግረው የነበረውን ነገር በስላቅ መተረክ ይጀምራል። ዛይን እንዲህ ሲል ይናገራል። ሁሌም ስለ ሴት ሳስብ አባቴ በአንቺ ቺት እንዲያደርግ ምክንያት ስለሆነችው ያቺ አስቀያሚ ሴት ነው የምትመጣብኝ። ለዚህ ደግሞ እድሜ ለአንቺ ሲል በጸጸት ይናገራል። ይህን ተከትሎ እናት የልጇ ሁኔታ ስላላማራት በእልህ ድል ብላ ጥለው ትሄዳለች። በዚህ መሃል ዛይን ደግሞ ደጋግሞ ለሳራ ስልክ መደወሉን አላቆምም። ሳራ ግን ወይ ፍንክች እንዳለች ናት። በጭራሽ ስልክ ልታነሳለት አልቻለችም። ቢሆንም ዛይን ስራው ለሳራ ስልክ መደወል ሆኗል። በዚህም ሳራ ነገሩ ሲደጋገምባት ለአንዴና ለመጨረሻ ጊዜ በአካል አግኝተው ቁርጡ ልትነግረው ወስናለች። ዛይን አሁን ከብዙ የመለያየት ቀናት በኋላ በድጋሚ የሳራን ፊት የሚያይበት እድል ተፈጥሮለታል። ይችን አጋጣሚ ተጠቅሞ ይቅርታ እንድታደርግለት መማጸኑን ጀምሯል። ሳራ በወቅቱ ያለችበትን ሁኔታ ባለማወቁ ክፉኛ ልቧን የሚሰብር ቃላት እንደተናገራት በመግለጽ ቀድሜ ባውቅ ኖሮ በጭራሻን ሁሉ ያልተገባ ነገር ባላደረግኩ ነበር፣ እባክሽ ይቅር በይኝ ይላታል። ቀጥሎም በእውነተኛ ስሜት እንደሚያፈቅራት ፍቅሩን ሊገልጽላት ሲል ሳራ ከዚህ በፊት የሰጣትን ገንዘብ የያዘ ቦርሳ ትወረውርለታለች። ይህ ገንዘብ የሳራ ማች እስካሁን ስለደረሰባት ነገር ሁሉ እንደማከካሻ ይሆን ዘንድ ዘግይቶም ቢሆን ለልጅ ልጁ ያበረከተው ስጦታ ነበር። ይህ በእንዲህ አልፍና በማግስቱ ዛይን ተወልዶ ወዳደገበት የቤተሰቦቹ ቤት ሄዳል። እዚያም በአባቱ እናት ወይም በአያቱ ምክንያት በወላጆች ዘንድ በሆነ ወቅት ተፈጥሮ የነበረውን ክርክር ያስታውሳል። በሌላ በኩል የሳራ ፈተና አሁንም የሚያቆም አይመስልም። ምክንያቱም የሟች ባሏ ወንድም እሷንም ሆነ ልጇን በጣም አብዝቶ ይጠላቸዋል። ይህም የሆነበት የቤተሰቡን ንብረት ብቻውን መውረስ ስለሚፈልግና ሳራ በልጇ በኩል እንዳትጋረው ስለሚሰጋ ነው። ይህ የቤተሰቡን ንብረት በብቸኝነት ሊወርስ የተሰናዳው ሰው ፊራስ ይባላል። ፊራስ የምታምር ቆንጂዬ ሚስት ያለችው ቢሆንም ከአባቱ ጸሐፊ ጋር በድብቅ ፍቅር ጀምሯል። ታዲያ ይህች ጸሐፊ የፊራስ ህጋዊ ሚስት ማርገዟን ስታውቅ በንዴት ተወጣለች። ምክንያቱም ጸሐፊዋ ፊራስን ከህጋዊ ሚስቱ አፋታ የራሷ ለማድረግ እቅድ ያወጣች ስለሆነ ይህ መሆኑ እቅዷ እንደፈለገችው አይሄድላትም። ስለዚህም ጸሐፊዋ አሁን ሌላ ብጥብጥ ከማስነሳቷ በፊት ፊራስ ያረጋጋትና የራት ግብዣ እንደሚኖራቸው መደራደሪያ ያቀርብላታል። ታዲያ በዚህ የራት ግብዣ ከተቀጣጠሩበት ቦታ ላይ ደግሞ በቅርቡ ከሌላ ከተማ የመጣው የፊራስ ህጋዊ ሚስት ወንድም አስቀድሞ ሄዷል። የፊራስ ባለቤት ወንድም ወይም አማቹ የእህቱን ገንዘብ እየተጠቀመ ተሞላቆ መኖር ይፈልጋል። በዚህም የፊራስ አማች የእህቱን ባል ሲያይ ሆቴሉን አስተናጋጆች ይጠራና ውድ የሆነውን ነገር መርጦ ያዛል። በሌላ በኩል ሳራን ቀደም ብሎ ሲያግዛት የነበረው ካራማን ሳራን ለማግኘት በጓደኛዋ በኩል ሙከራውን ቀጥሏል። በዚህም ካራማን እሱ እንደሚገኝ ሳይናገር ሳራ አሸናፊ ስለሆነችበት ሽልማት ስነ ስርዓት በተመለከተ ሊያገኛት የሚፈልግ ሰው ስላለ የራት ግብዣ ቀጠሮ ላይ እንድትገኝ ንገሪያት በማለት በጓደኛዋ በኩል መልእክት ይልክባታል። ሳራ በምላሹ ምንም ችግር የለውም እገኛለሁ ትላለች። ወዲያ ደግሞ የፊራስ ሚስት ወንድም ስልኩን አንስቶ የሚያውን ነገር መቅረጽ ጀምሯል። ቀጥሎም አስተናጋጁን ይጠራውና የተጠቀመበትን ደረሰኝ በሙሉ የእህቱ ባል እንደሚከፍልለት ይጠቁመዋል። በዚህም አስተናጋጁ የሂሳብ ደረሰኙን ለፊራስ ይሰጠዋል። ሆኖም ፊራስ ምን እየተፈጠረ እንዳለ ሊገባው አልቻለም። ይህን ተከትሎ አስተናጋጁ ደረሰኙን ወደ ላከው ሰው ይጠቁማል። በዚህም ፊራስ በመጨረሻም የሚስቱን ወንድም ይመለከተዋል። በሌላ በኩል በጉጉት ሲጠበቅ የነበረው ሳራ አሸናፊ የሆነችበት የሽልማት ስነ ስርዓት ቀን ደርሶ ሳራ ሽልማት ከተቀበለች
በኋላ የምስጋና ንግግር ታደርጋለች። ስነ ስርዓቱ በቲቪ እየተላለፈ በመሆኑ ደግሞ የሳራ ወዳጆች በኩራት እየተመለከቷት ነው። ፊራስ ደግሞ የባለቤቱ ወንድም ሲዘናጋለት ጠብቆ ከፍቅረኛው ጋር የቀረጻቸውን ቪዲዮ ከስልኩ ላይ ይደልቷል። ሳራ ከሽልማት ስነ ስርዓቱ በኋላ ያስመዘገበችውን ድል አስመልክቶ ኢንተርቪው ሰጥታ ልትሄድ ስትል ዛይን ያገኛትና እንኳን ደስ አለሽ ይላታል። ይህ የጥንካሬ ውጤትሽ በመሆኑ ልትኮር ይገባል በማለት ካበረታት በኋላ ከዚህ በኋላም በድርጅታቸው ላይ ለመስራት ከወሰነች ሁሌም በራቸው ክፍት እንደሆነ ይነግራታል። ዛይን ንግግሩን ሲቀጥል እባክሽ በመካከላችን ስለተፈጠረው ነገር እያሰብሽ ከዚህም በላይ ራስሽን አትጉጂ ሲል ይመክራታል። ይልቁንስ ይህን ድርጅት ያስጠራሽው አንቺ በመሆንሽ በዚሁ ስራሽ ብትቀጥይ ነው የተሻለ የሚሆነው ይላታል። ታዲያ ሳራ በምላሹ በመጨረሻም በዛይን ስነ ምግባር የተሞላበት አነጋገር ሀሳቧን ቀይራ በዚህ ድርጅት ውስጥ ለመስራት ትወስናለች። በዚህም በሚቀጥለው ቀን ሳራ ወደ ድርጅቱ ትመለስና ስራዋን ለመቀጠል ዝግጁ መሆኗን ለስታፍ አባላቱ ታስታውቃለች። የድርጅቱ ባለድርሻዎችን በምላሹ በውሳኔዋ ደስተኛ ሆነዋል። ነገር ግን ዛይን እዚህ ጋር አንድ ውሳኔ ያሳውቃል። ይኸውም ከዚህ በኋላ በሱ ቦታ ተተክቶ ድርጅቱን በበላይነት የሚመራው ካራማን መሆኑን ለስታፉ አባላት ያሳውቃል። ይህን ማድረጉ ደግሞ ከሳራ ጋር በተደጋጋሚ ላለመገናኘትና ስሜቷን ላለመረበሽ ያደረገው ነበር። በዚህም ዛይን ኃላፊነቱን ለካራማን በማስረከብ ሳራን በፍቅር አይኑ እየተመለከታት የስብሰባ አዳራሹን ለቆ ይወጣል። ሳራ በምላሹ በፍቅር አይን ዛይንን አተኩራ እየተመለከተችው ነው። በሌላ በኩል ሰሊም ብዙ የሚገዛው ነገር ስላለ የቀረጸውን ቪዲዮ እንደ ማስፈራሪያ ተጠቅሞ ፊራስን የጠየቀውን ገንዘብ እንዲሰጠው እየነገረው ነው። ይሁንና ፊራስ ቪዲዮን አጥፍቼዋለሁ ብሎ ስላሰበ ገንዘብ ተፈለግ ሰርተ ማግኘት ትችላለህ ሲል ይሳለቅበታል። ሆኖም እዚህ ጋር ፊራስ ያላስተዋለው ነገር አለ። ሰሊም ቪዲዮውን ኮፒ አድርጎ መጠባበቅ ያስቀምጧል። እናም ሰሊም ቪዲዮውን ኮፒ አድርጎ ካስቀመጠበት ቦታ ፈልጎ ያወጣና በባክግራውንድ ሙዚቃ አጅቦ ለፊራስ ይልክለታል። ፊራስ የተጠየቀውን ገንዘብ ከመስጠት ውጭ አማራጭ የለውም። በዚህም ካርዱን አውጥቶ ይሰጠዋል። የሰሊም እብደት ግን በዚህ አያበቃም። ጭራሽ ፍቅረኛውንም ከስራ አስቀርቶ ፊራስን እያስፈራራ በእህቱ ገንዘብ መፈንጨት ይፈልጓል። በሌላ በኩል ዛይን ከቢሮአቸው ኮሪደር ላይ ሳራን ያገኛትና ብዙ ነገር ሊነግራት ይፈልጓል። ሆኖም አሁንም ፊቷን እያየ ስሜቱን ለመናገር ተቸግሯል። በዚህም ያሰበውን ሳይናገር ጥሏት ይሄዳል። ቀጥሎም ላልተወሰነ ቀናት እረፍት መውሰድ እንዳለበት ይወስንና ለድርጅቱ ያሳውቃል። በዚህ መሀል ሳራ ቀደም ብላ በሰጠችው ቃለ መጠይቅ ላይ የወደፊት ህልሟ ከአንድ አረንጓዴያማ አካባቢ የስነ ምህዳር ሆስፒታል መገንባት እንደሆነ ያነባል። ይህን ተከትሎ ዛይን ሳራን ለማስደሰት የሆስፒታሉን ዲዛይንና ለግንባታ የሚሆን መሬት ማቀድ ጀምሯል። ወዲያ ደግሞ የዛይን እናት ስለ ልጇ መረጃ ለማግኘት ጓደኛውን ቤቷ ጠርተዋለች። ጓደኛው በምላሹ ምንም ነገር እንደማያውቅ ይናገራል። ሆኖም እናትየዋ ጥያቄውን ቀጠል ታደርግና ልጇን እንደዚህ ቀልቡን ያሳተችው ያቺ ሳራ የሚሏት ትሆን ስትል ጠይቋለች። ጓደኛው በምላሹም በፍጹም ዛይን ሊደብቀኝ አይችልም፣ ያስጨነቀው ጉዳይ አይመስለኝም ሲል ይመልስላታል። በዚህ ሁኔታ 3 ሳምንታት አለፉ። የዛይን ጓደኛ የሰማውን ነገር ለማረጋገጥ ዛይን ለረፍት ካረፈበት ከተራራው አጠገብ ካለው የቤተሰቡ ቤት ሄዶ ያገኘዋል። ቀጥሎም ከሳራ ጋር ስላለው ግንኙነት ካረጋገጠ በኋላ አሁኑኑ እረፍቱን አቋርጦ ሄዶ የሚሰማውን ስሜት እንዲገልጽላት ይነግረዋል። የዛይን ጓደኛ ምናልባት ሳራም ተመሳሳይ ስሜት ሊኖራት ይችላል የሚል ግምት አለው። በሌላ በኩል ካራማንም በተመሳሳይ በሳራ ፍቅር ተጠምዶ ስሜቱን ሊነግራት ወስኗል። ነገር ግን በዚህ መሀል የስራ ባልደረቦቻቸው ይመጡና ንግግራቸውን ያቋርጧቸዋል። ሆኖም ካራማን አሁንም ሳራን ለብቻዋ የሚያገኝበት ሌላ ዘዴ ቀይሷል። ከዚህ በፊት ለሁሉም ሰራተኛ ተይዞ የነበረውን የራት ቀጠሮ ከሳራ ውጭ ለሁሉም ሰራተኞች እንደተራዘመ መናገር የሚል ነበር። ነገር ግን ደግሞ ይህም ቢሆን ሳራ ከጓደኛዋ ጋር አብራ ስለምትሄድ ተሰረዘ የሚባለውን መረጃ ሰምታ ልትቀር ትችላለች። ስለዚህም ካራማን ያሰናዳውን እቅድ በኩባንያው ውስጥ ለምትሰራው የሳራ የቅርብ ጓደኛ በሚስጥር ከነገራት በኋላ ራት ግብዣው መራዘሙን እንደማታውቅና ነገር ግን ደግሞ እሷ መሄድ የማትችልበት ጉዳይ እንዳጋጠማት ሰበብ ፈጥራ እንድትቀር ይነግራታል። እዚህ ጋር የሳራ የቅርብ ጓደኛ ካራማንን ታፈቅሯለች። ሆኖም ስሜቷን ደብቃ እሱ ያላትን እሺ ብላ ትታዘዘዋለች። በዚህ መሰረት የራት ግብዣው የሁሉም ሰራተኛ መሆኑ ቀርቶ የካራማንና የሳራ ብቻ ሆኗል። ይህንንም የድርጅቱ ጸሐፊ ከሳራ ውጭ ለሁሉም ሰራተኞች ስብሰባው መሰረዙን ታሳውቃለች። ሳራ ግን ቀጠሮዋን አክብራ ወደ ሬስቶራንቱ ታመራና ለጓደኛዋ ትደውላታለች። ሆኖም ስልኳ አይነሳም። በመቀጠል ሳራ ወደ ውስጥ ትገባና ሌሎች ባልደረቦችስ ስትል ካራማን ጠይቋለች። ካራማን በምላሹ እየመጡ ነው ሲመልስላታል። በዚህ መሃል ጸሐፊዋና ካራማን በድብቅ ስላቀዱት እቅድ በሌሎች የስራ ባልደረቦች ይሰማና በአስቸኳይ ለዛይን ያሳውቁታል። ዛይን ይህን ሲሰማ በፍጥነት እየከነፈ ይመጣል። ቀጥሎም ጓደኛውን ከሳራ እንዲርቅ ያስጠነቅቋል። ካራማን በምላሹ ለምን እንደሆነ ይጠይቀዋል። ዛይን እሷ ማለት እኔ የማፈቅራትና ወደፊት አጋሪ ላደርጋት ያሰብኳት ሴት ናት ይላል። ዛይን በመቀጠል ቀጥታ ወደ ሳራ ሄድና እንደሚያፈቅራት ይነግራታል። ሳራ በምላሹ እኔ አንተን መቼም ላምን አልችልም ስትል ትመልስለታለች። ዛይን በምላሹ ባክሽ መኝ ሲል ይማጸናል። ቢሆንም ሳራ በአቋሟ እንደጸናች ጥለው ትሄዳለች። በሌላ በኩል ካራማን በንዴት ጦፎ ወደ አንድ ክለብ ይሄድና ከሌላ ሴት ጋር ምሽቱን ያሳልፋል። ካራማን ከዚህም በላይ ሲጠጣ አምሽቶ ሰክሮ ከዚች ሴት ጋር አብሮ ያድራል። በማግስቱ ሳራ ወደ ጓደኛዋ ቤት ትሄድና እንዳታለሏት በንዴት ትናገራለች። ቢሆንም ግን ሳራ አሁንም ሌላ ያልተረዳቸው ነገር አለ። ሁሉም ሰራተኛ እንደሚገኝበት የተነገራት የራት ግብዣ እሷንና ዛይንን ለማገናኘት የተቀናበረ ሴራ እንጂ አሁንም ቢሆን ደግ ነው ብላ የምታስበው ካራማን ይህን ያደርጋል ብላ አላሰበችም። ወዲያ ዛይንና ካራማን የገጠማቸውን ነገር ለመነጋገር ተገናኝተዋል። ካራማን ዛይን አስቀድሞ ሳራን እንደሚያፈቅራት ስላልነገረው ተናዶበታል። ዛይን ደግሞ ለሳራ ያለውን ፍቅር አሁንም ለማስረዳት እየሞከረ ነው። በጥቅሉ አሁን ሁለቱ የድርጅቱ ሸሪኮች አንድ ሴት አፍቅረው ተፋጠዋል። በዚህም ሳራን አሳምኖ የራስ የማድረጉ ጦርነት በይፋ ተጀምሯል። የዛይን ጓደኛ ዋይል ለሳራ ሊሰራላት የታቀደውን የሆስፒታል ፕሮጀክት ያቀርባል። ሳራና ጓደኞቿ ደግሞ እየቀረበ ያለውን የአዲሱን ፕሮጀክት ንድፍ ሀሳብ ለማየት ይመጣሉ።
ሳራ በር ላይ ቆማ በምታየው ነገር ከተደመመች በኋላ ይህን አስገራሚ እቅድ ማን እንዳመነጨው ተጠይቃለች። ዛይን በዚህ ወቅት ይመጣና ወደድሽው ሲል ጠይቃታል። ሳራ በምላሿ በህይወቴ ባሳካው ብዬ የማስበው ነገር ነው ስትል ትመልሳለች። ዛይን አውቃለሁ ሲል ይመልስላታል። ከአፍታ ቆይታ በኋላ ሳራ ማህበራዊ ሚዲያው በሷና ዛይን ፎቶ ተጥለቅልቆ ፍቅር ስለመጀመራቸው የሚናፈስ አሉባልታ ትመለከታለች። ይህን ተከትሎ ሳራ በፍጥነት ዛይንን ለማነጋገር ትሄዳለች። ዛይን በተረጋጋ ስሜት ሆኖ ታያቸው ያውሩ ባክሽ አሁን ይተውታል ሲል ቀለል አድርጎ ይመለከተዋል። ዛይን ከዚህም በላይ አጋጣሚውን ተጠቅሞ በጣም እንደሚወዳት ይነግራታል። ይሁንና ሳራ የዛይንን ንግግር ችላ በማለት እሱን እርሳውና ጥሩ የስራ ባልደረቦች ብቻ ሆነን ብንቀጥል ይሻላል ትለዋለች። ሳራ አሁንም ለተመረጡ ፕሮጀክቶች ኃላፊነት ወስዳ መስራት ጀምራለች። በዚህም ለዱባዩ ፕሮጀክት ተቋራጭ የመምረጥ ኃላፊነት ተጥሎባታል። ይህን ተከትሎ በርካታ ኩባንያዎች ጫራታ አቅርበዋል። ይሁን እንጂ ከተጫራቾች መካከል አንድ ሰው ጉቦ ሰጥቷት እንዲያሸንፍ እንድታደርገው ድርድር ያቀርብላታል። ሆኖም ሳራ ፈቃደኛ አልሆነችም። ይልቁንስ ከዚያ አጭበርባሪ ኩባንያ ጋር ለመስራት ያላትን እድል በምርጫም ቢሆን እንዳይገባ አድርገዋለች። በዚህም የዚህ ከጫራታ ውጭ የሆነው ተቋራጭ ባለቤት ሳራ ስለምትሰራበት ድርጅትና አጠቃላይ ሁኔታ የራሱን ሰው አሰማርቶ ማጣራት ይጀምራል። ቀጥሎም የሳራን ስልክ አፈላልጎ ያገኘውና ደውሎ ያስፈራራታል። ከዚህም በላይ ይህ ድርጅት ሳራን ለመጉዳት ከቤቷ አጠገብ ማፊያ ያሰማርቶባታል። ቲማ በፍርሃት ተውጣ የተፈጠረውን ነገር ለማሳወቅ ለካራማን ትደውላለች። ሆኖም ካራማን ስልክ ሊያነሳ አልቻለም። ከዛም ቲማ አማራጭ ስታጣ ለዛይን ትደውልለታለች። ይህን ተከትሎ ዛይን በፍጥነት እየከነፈ ይመጣል። ሲያስፈራራቸው የነበረው ማፊያ ይሸሻል። ቀጥሎም የዛይን ጓደኛ ይመጣና ሁሉንም ነገር እንደሚያስተካክለው ያስረዳል። ወዲያ ሰሊም ቪዲዮውን እንደማስፈራሪያ እየተጠቀመ በፊራስ ገንዘብ እንደሻው መዘነጡን ቀጥሏል። በሌላ በኩል ዛይን ሳራን ያስፈራራትን ሰው ሰራተኞቹ ከየትም ፈልገው እንዲያመጡለት ያዛቸውና ያገኘዋል። ዛይን በመቀጠል ይህንኑ ቀደም ብሎ ሳራን ሲያስፈራራት የነበረውን ሰው ሁለተኛ በድርጅታቸውም ሆነ ከሳራ አጠገብ እንዳይደርስ ያስጠነቅቀዋል። ቀጥሎም ይህን አጋጣሚ በመጠቀም ማታ ላይ ደህንነቷን ለማረጋገጥ ለሳራ ይደውላታል። በዚህም አንድ ቀን በመካከላቸው ያሉ ነገሮች ተፈተው ጥሩ ጥንዶች እንደሚሆኑ ተስፋ አደርጋለሁ ይላታል። ሳራ በምላሹ የተወሰነ እየተሽኮረመመች ካወራችሁ በኋላ ስልኳን ዘግታ ፈገግ ብላለች። ይህ በእንዲህ አልፎ ሳራና ዛይን አዛውንቱ በጸና በስትሮክ በሽታ ታመው ወደሚታከሙበት ሆስፒታል አመርተዋል። አዛውንቱ በጽኑ ህመማን ክፍል ስለገባ አስታማሚዎቹ ከ24 ሰዓት በፊት ታካሚውን መጠየቅ አይፈቀድላቸውም። በዚህም ዛይን ሴቶችን አረፍ እንዲሉ ካረጋጋቸው በኋላ የትኛውም እርዳታ ካስፈለጋቸው እንድትደውልለት ለሳራ ነግሯት ይሄዳል። ወዲያ ደግሞ ፊራስ ከፍቅረኛው ጋር ወደ እናቱ ቤት ይሄድና አባቱ ስለመታመሙ ይሰማል። በዚህም ፊራስ በዚህ ሁሉ ጥፋተኛው እኔ ነኝ ሲል ራሱን ይወቅሳል። በሌላ በኩል በእነ ዛይን ድርጅት ውስጥ ቁልፍ ውሳኔ ለመወሰን የድርጅቱ አመራሮች ስብሰባ ተቀምጠዋል። ከተሰብሳቢዎች መካከል የተወሰኑት ውሳኔው ለሌላ ቀን ይራዘም ሲሉ፣ ከፊሎቹ ደግሞ ዛሬውኑ መሆን አለበት በሚል ክርክር ተነስቷል። ይሁንና ዛይን ስለዚህ ጉዳይ የሚያውቀው ታሪክ የለም። ዛይን ምናልባት የድርጅቱ ሰዎች የሆነ የሰሙት መረጃ እንዳለ አሊያም ደግሞ ሌላ የተፈጠረ ነገር እንዳለ ግን ጠርጥሯል። በሌላ በኩል የፊራስ ፍቅረኛ በእነ ዛይን ድርጅት ውስጥ ስራ አግኝታ ስራዋን ለመጀመር እየተሰናዳች ነው። ፊራስ ሊቃወማት ቢፈልግም የራሱ ጉዳይ ብለዋለች። ይህ በእንዲህ እንዳለ የተራዘመው የድርጅቱ ዝግጅት ደርሶ መካሄድ ጀምሯል። በዚህ ዝግጅት ላይ የዛይን እናት ሳራን በሳይን መልክ ሸንቆጥ እያደረገች መናገር ጀምራለች። ከዚህም በላይ የዛይን እናት እየጮኸች ሳራ የት ነው ያለችው ስትል ትጣራለች። በዚህ ዝግጅት ላይ የታደሙት ሌሎች እንግዶች ደግሞ እየሆነ ያለውን ነገር በአግራሞት ይመለከታሉ። ቲማ በበኩሏ በተቻላት አቅም ለጓደኛዋ ሳራ ልትከራከርላት ትሞክራለች። በዚህ ቅጽበት ሳራ ከመታጠቢያ ቤቱ ተቻኩላ ተመልሳ ትመጣለች። ከዚህ በኋላ ዝግጅቱ ይጀመርና የድርጅቱ ባለቤቶች በኩባንያው ውስጥ ያሉትን ሁሉንም ሰራተኞች ካመሰገኑ በኋላ ለሳራ የተለየ ምስጋና ያቀርቡላታል። ሆኖም ከዚህ በመቀጠል የዛይን እናት በድርጅቱ ውስጥ እስካሁንም ድረስ በሚስጥር ተይዞ የነበረውን እውነት ታፈነዷለች። ይኸውም ሳራ ልጅ እንዳላትና ከድርጅቱ አሰራር ውጭ እንደተቀጠረች ክብሯን በሚነካ አገላለጽ ትናገራለች። ዛይን በንዴት ጦፎ እናቱ ላይ ይጮህባታል። እናቱ በምላሹ እኔ ምንም ያጠፋሁት ነገር የለም፣ የድርጅቱን አሰራር ብቻ ነው የተናገርኩት፣ ህግ ይከበር ነው ያልኩት ትላለች። ሳራ እሳት ጎርሳ ዝግጅቱን አቋርጣ ትወጣለች። ሆኖም ዛይን ምንም ነገር ቢፈጠር ሳራን ከማፍቀር ሊያቆም አልቻለም። በተቻለ አቅም ሳራ እንድትረጋጋ የበኩሉን ጥረት አድርጓል። ሳራ በምላሹም እኔ በቃ ከዚህ በኋላ በዚህ ድርጅት ውስጥ እንደ ማንኛውም ተራ ሰራተኛ ሆኜ መታየት ነው የምፈልገው ትላለች። የትኛውንም ትላልቅ ኃላፊነት መውሰድ አልፈልግም ስትል ታስረዳለች። ከአንተ ጋርም ቢሆን ያለንን ግንኙነት በዚህ መልኩ ይቀጥላል ትላለች። በዚህም ዛይን አሁን የበለጠ በስጭት ውስጥ ገብቷል። ሆኖም የሳራን ጥያቄ እሺ ብሎ እሷ በፈለገችው መልኩ እንደሚሆን ይነግራታል። ዛይን ከዚህ በመቀጠል ወደ እናቱ ቤት ሄድና ከባድ ጸብ ይፈጠራል። በድርጅቱ ውስጥ ደግሞ ሳራ አሁን ያላት ሚና እንደ ማንኛውም ሰራተኛ ሆኖ ዘልቋል። ዛይንም በተቻለ አቅም ከሷ አርቋል። በሌላ በኩል ምሳ ሰዓት ላይ ሳራ ከጓደኞቿ ጋር ሆና እያወሩ ነው። በዚህም ጓደኞቿ ሳራን አንድ ባንድ እያውጣጡ ዛይንን እሷም እንደምታፈቅረው መረዳት ችሏል። በሌላ በኩል ሽማግሌው ሙሉ በሙሉ አገግሞ ወደ ቤቱ ሄዷል። በዚህም ሳራ ልጇን ይዛ ሽማግሌውን ለመጠየቅ ትሄዳለች። ቀጥላም ያኔ ስላደረጋት ነገር ሁሉ ይቅርታ እንዳደረገችለትና ሙሉ በሙሉ እንዲያገግም መልካም ምኞቷን ትገልጽለታለች። ሽማግሌው በምላሹም እኔ ካደረግኩሽ አንጻር ይቅርታ የሚገባኝ ሰው እንዳልሆንኩ አውቃለሁ ይላታል። በሌላ በኩል የፊራስ ፍቅረኛና እናቱ ተባብረው ከባድ ችግር ፈጥረዋል። ህጋዊ ባለቤቱ ደግሞ ከእናቱ ጋር ስልክ ሚስጥር ሲያወራ በድብቅ እየሰማቸው ነው። በዚህም ፊራስ አሁን ገንዘብ ከፍሎ ሊደብቀው የሞከረው እውነት ሊጋለጥ ተቃርቧል። ነገር ግን ደግሞ በዚህ መሃል ፊራስ ህጋዊ ሚስቱ የአንድ ሴትና ወንድ መንታ ልጆች እርጉዝ በመሆኗ በእጅጉ ተደስቷል። ሆኖም አስቀድሞ የሰራውን ስህተት እንዴት ብሎ ማስተካከል እንዳለበት ተጨንቋል። ነፍሰ ጡር ሚስቱ በአንድ ጎን ልቧ ተሰብሮ ከዚህ በኋላ አንተ መቼም ላምንህ አልችልም ስትል በምሬት እያነባይ ትነግረዋለች። ፊራስ በምላሹ
በምላሹም ለአንቺ ስል ምንም አደርጋለሁ ባክሽ ተረጅኝ ፍቅሬ የሚል ልመናው በጸጸት ታጅቦ ቀጥሏል። በመጨረሻም በዚህ ቅጽበት ሰሊም ይመጣና በሁለቱ መካከል ቃውጢ ጸብ ይፈጠራል። ታዲያ ይሄ ግጭት አይሎ ጉዳዩ ወደ ፖሊስ ጣቢያ አምርቷል። ሳራ በዚህ ፖሊስ ጣቢያ ውስጥ እየተንጎራደደች ለጓደኛዋ ስልክ ደውላ ስለማትመጣ ስራዋን እንድትሸፍንላት ትነግራታለች። ዛይም በተመሳሳይ በዚህ ክፍል ውስጥ ሆኖ ሳራ ስልክ ደውላ ለጓደኛዋ ስትነግራት እየሰማት ነው። በዚህም ፍርድ ቤት እንደሆነች ለመረዳት ችሏል። ቀጥሎም ፍርድ ቤት በምን ጉዳይ እንደሄደች ለማጣራት ወደዛው ያመራል። ዛይን ሳራን አግኝቶ እያዋራት ሳለ ፊራስ በመሃል ይመጣና ንግግራቸውን አስቁሞ አንቺ ደግሞ እዚህ ምን ትሰሪያለሽ ሲል ጠይቃታል። ዛይም በምላሹ ስርዓት ይዘህ ቀስ ብለህ አዋራት ሲል ለፊራስ ይመልስለታል። በሌላ በኩል ካራማንና ቲማም መቀራረብ ጀምረዋል። ከዚህ በኋላ ዛይን ሳራን በየትኛውም መንገድ እንደሚጠብቃትና አንድ ቀን ፍቅረኛው እንደምትሆን ያለውን ተስፋ ይገልጽላታል። በሌላ በኩል ፊራስና ፍቅረኛው ከባድ ጭቅጭቅ ውስጥ ገብተዋል። ብቻ በዛች ሌሊት የግፍ አዳር የተጀመረው የሳራና የዛይን ግንኙነት በብዙ ፈተናዎችና ሁነቶች ታጅቦ በመጨረሻም ድል ባለ ሰርግ ሲጋቡ ይቋጫል።